በህይወት እስካለን ድረስ ውባንተ የትግል አርማችን ነው። በቃ ያዘኝ ውጊያዎች ውስጥ አንዱ የሚያንዘገቡ ሚዲያዎች ናቸው። ዛሬ በውባንተ ስም የማውሊያ አማራ ትግል ለሸቀጥ ሊያበቁት ይፈልግ በሁሉም ጉዳይ ላይ ሙሉ የሆነ ሰው ወይን በማጣታችን በብዙ አጉድለን ትግሉን ያለምንም ተደራቢ ፍላጎት ያለምንም ተጨማሪ ፓኬጅ በመረዳት ያለውን ነገር ሁሉ ለትግል አስተዋጽኦ በማድረግ ወይን የሚተካስ የለም። እሱ ካለ ሁለተኛ ነው ምን ሆነ የሚሉ ሰዎች የስውርም ግልጽም ዘመቻ ይከፍቱበት ነበር። ለመናገር በጣም ከባዱ ነገር ቀንና ያን ሁኔታ ማስታወስ ነው። ተመረጥ ውስጥ ብዙ ነገር ነው ያጎደለብኝ። እንደ ግል ምናልባት ደጋግሜ የተናገርኩት ምንም ቀን ቢሆን ከዚያ ቀን በላይ የሚደርስብኝ ነገር አይመስለኝምና ዞሮ ግን ቢያንስ ይሄን አንድ አመት የ5 ደቂቃ ያህል ሁሉ የተለያየን አይመስለኝም። ያንዳንዷን ሞመንት ያወራነው ነው ነው የመጣ የቆም ነው የተቀመጠ ነው። በእያንዳንዱ ጉዳይ ላይ ምን ሰጠው ምን ተነተነው ሐሳብ እውነት ለመናገር በዚህ 206ኛ ኮር ካላችሁ አንዳንድ ወንድሞች ጋር ያለምንም ተደራቢ ፍላጎት ያለምንም ተጨማሪ ፓኬጅ በመረዳት ያለውን ነገር ሁሉ ለትግል አስተዋጽኦ በማድረግ ወይን የሚተካስ የለም ሊኖርም አይችልም። ግን ያን ጀግንነቱን ከመጠቀም ይልቅ የአማራ ትግል አስቀያሚ ባህሪው እሱ ካለ ሁለተኛ ነው ምን ሆነ የሚሉ ሰዎች የስውርም ግልጽም ዘመቻ ይከፍቱበት ነበር። የሚገርመኝ ነገር ያን ሁሉ እያወቀ ክንዴ ወንድም አለም ነው የሚለው ሁሉ ሙቪ ምቾት ነው። በቃ አይደለም እንዴት እንደሚገልጽ በቃ በህይወታችሁ የሚመቻችሁ የለም ምን ነገር ለመና ስከፍቷችሁም ሊሆን ይችላል ደስ ብሏችሁም ሊሆን ይችላል የግል ጉዳይ ሊሆን ይችላል የአገር ጉዳይ በሁሉም ጉዳይ ላይ ሙሉ የሆነ ሰው ወይን በማጣታችን በብዙ አጉድለን በቃ አማራ በዚህ መንገድ ከሄደ አስቸጋሪ ቅንነት ያስፈልጋል። ከውብ የምንወስደው ቅንነት ነው ወንድማዊነት ነው። በቃ ትግሉን ያለምንም ፍላጎት አማራ ይሄን ዘመን ተሻግሮት ለማየት መፈለግ ብቻ ይሄ ሐሳብ ነው የሚናፈቀኝ። ብዙ ወንድሞቻችን አጠናል እሱን ቅንነቱ አንድ አቤቱ ያ ሻለቃ ሲሳይና ቢራ ላይ ተሰዋጭ ጊዜ ስለማስታውስ ነው። ገላውዲዮስ ላይ እነዘም ማንቆ ስለው መጣ መቤቴ ከዚህ የማንንም ሞት እንዳታሳየኝ አልቅሶ እንደዚህ እንባውን እርጭት አድርጎ ሄደ። ከዛ በኋላ ማንንም አልሞት የካቲት 6 ሳይት ተሰዋ መጋቢት 10 ወር ሻርፖር ማለት ነው። ያኔ ሰው ከተሰዋ በኋላ ዘመድ አይደለም ጥላችሁ ነው መውጣት። አንድ ሰው እናወጣለን ብለን መበላት የለብንም። በቅንነት በቃ የአማራ ትግል ምሳሌ ካደረግነው ለወደፊትም ተናግሬያለሁ። ከዚህ በፊት የምናገረው ነገር በህይወት እስካለን ድረስ ውባንተ የትግል አርማችን ነው። በቃ ይሄን ማንም ሊነጥቀን አይችልም። 29 መደበኛ አውደ ውጊያዎችን ነው ከነሐሴ እስከ ሐምሌ መጨረሻ ያውም ሰኔ 20 ላይ የጀመረው ብናት ላይ ታስታውሳላችሁ። እሱ ነው በኋላ ሐምሌ 24 ደብረ ታቦር ሲጀመር ሐምሌ 26 ጎንደር አስተባባሪያን ቴዎድሮስ ብርጌድ ያሉ ወንድሞችንም ጭምር ተጀመረ። ከዚያ አንስቶ መደበኛ ውጊያዎችን ይሄ 2 ሰዓት የሆነ ቦታ ሳይሆን መደበኛ ውጊያ ብቻ 29 ውጊያ ነው። ከ29 ውጊያዎች ውስጥ አንዱ የሚያንዘገቡ ሚዲያዎች ናቸው ዛሬ በውባንተ ስም የማውሊያ አማራ ትግል ለሸቀጥ ሊያበቁት ይፈልግ። አሁን አንደኛ ደምቀን አንደኛ ዓመቱን ስናከብር ምን አለ ታዲያ ውባንተ መንገድ ወጣችሁ ይላሉ። የውባንተ መንገድ የመሸወድ መንገድ አይደለም። የጎንደር ታጋይ ነፍጥ አንጋጭ ባዱ ዳሽታች እንዳይሆን የድል ባለቤት መሆን አለበት ነው ያለው። በግልጽ ነው ሁልጊዜም ነፍጥ ተሸካሚ ሆነን እንድንቀር
ፖለቲካ ሊጭኑን የሚፈልጉ ሰዎች አሉ። ይሄ ያስኬድ በተለይ ውባንተን ለማንም ባይዞ አጼ ምኒልክ አጼ ቴዎድሮስ ምናምን ለስጋ ቤተሰብ አይደለም የሰጠናቸው። አንዳንዶቹ በስጋ ቤተሰብ ወንድም አክስት ልጅ ምናምን ብለው ሁሉ የሚቀባጠሩ ሰዎች ስላሉ ማለት ነው። በውባንተ መስመር ለመቆም ማንንም አናስፈቅድም። ጉዟችንም እንደሱ በሞት እስኪገታ ድረስ ወደኋላ ነው። ይሄን በተግባር አድርገናል አለዚህ በፊት። አሁንም በዚያ መንገድ ነው ጠንክረን መሄድ ያለብን። አንዳንድ ጊዜ ምን መወናበድ አያስፈልግም። ያለነው እውነተኛው የውባንተ የጀግኖቻችን የመምራችን የነጋሽ ስመኘው መንገድ ላይ ያለን። እንደው ሌሎቹንስ እኛ ትልቅ ሆን ብለን የኮተኮትን እያመጣን ምናምን ያለቁብን ወንድሞቻችን ተውት። በዓላማ ራሱ በሐሳብ የሚቀርጹንን ወንድሞቻችን ትልቆቻችን የሄዱበት መንገድ ላይ ነው ያለው። ስለዚህ በዚህ ምንም መወናበድ አያስፈልግም። ይሄን ዘመቻ የጎንደር ታጋይ ሲሞት ነው የሚፈለገው። ለምን እንደሆነ እስካሁን አልገባኝም። ኮሎኔል ታደሰ እኮ በቁራጭ ወረቀት ተባረዋል እኮ ጌታ ስላደጋ። ኮሎኔል ታደሰ ሲሰዋ የዝና የድርጅት ኃላፊነቱን እንኳን ሳይገልጹ ዘመቻ ወጅንለት ብለው የቀለዱብን ሰዎች አሉ። ስለዚህ ቅድም ገብርዬ እንዳለው መሪዎቻችን መጠበቅ አለብን፣ ራሳችን መጠበቅ አለብን። ትግሉ ብዙ የተስረከረከ ነገር አለ። ልክ አንድ ሰው ሲሰዋብን ትግሉን በብዙ እንዳጎደልንበት ማሰብ አለብን። ሞተን ብቻ ሳይሆን የምናሸንፈው ኑረን ማሸነፍን መልመድ መቻል አለብን። አሁን ትልቁ ነገር ለህዝብ መሞት መስዋዕት ምናምን ብቃችን አይደለም። ብዙ ወንድሞቻችን አሉ መወሰድ ያለበት መሪዎቻችን እየገበርን እዚህ በኋላ ስለማንቀጥል ኑረን እንትን ማለት አለ። በሞታችን ላይ በነገር የሚፈልግ ስንሞት አይጀግና ብሎ የሚመጣል እርግጠኛ ነኝ ነው የምነግራቸው። እኔ ነገ ብሰዋ መላኩ አለልኝ በሴራ ገደለው ብለው የሚመጡ ሰዎች አሉ። ደግሞ መላኩን ለማጥቃት ማለት ነው። ዛሬ እኮ ጎን ያለው መላኩ ነው። ጎን ያለው ጌታ ስራደ ነው ወይ ቆራጡ